ከጥላሁን ገሰሰ ስራዎች መካከል አንዱ የሆነውን አልማዝን አይቼ ሙዚቃን ግጥምና ዜማ የጻፈው ተስፋዬ ለማ ነው። ዘፈኑ ያልተጠበቀ መዘዝ አስከተለ። ፖለቲካው ነው ተባለ። እንደ አሽሙር ተቆጠረ። ከጸሐፊ ተስፋአብ ተሾመ የተወሰደ። ቀናችሁ በዚህ ጡም ጽሑፍ ተዝናኑበት፣ ካለፈው ተማሩበት። አልማዝን አይቼ አልማዝን የጥላሁን ዘፈን በሳንሱር ፊት። አልማዝ የሚለው የጥላሁን ዘፈን ፖለቲካ ተብሎ የዘፈኑን ደራሲ ለእስር ዳርጎ እንደነበር ቢወራ ቀልድ ይመስላል አይደል? በእርግጥ ይህ ቀልድ አይደለም፣ የተደረገ እንጂ። በዘመነ ደርግ የኪነ ጥበብ ስራዎች ወደ ህዝብ ከመቅረባቸው በፊት ይገመገማሉ። ከመንግስት በተጻራሪ ከሆኑ ደግሞ ለህዝብ እንዳይቀርቡ እግድ ይጣልባቸዋል። አንዳንዴም ከያንያን ለእንግልት ይዳረጋሉ። አልፎ አልፎ ለህዝብ ከመቅረቡ በፊት ተገምግሞ ችግር የለበትም የተባለ ስራ ለህዝቡ ከቀረበ በኋላ ነገር ያመጣል። ሳንሱር አድራጊዎች አንዳንድ ጊዜ በመሰለኝና በደሳለኝ ከያንያን ላይ ችግር ይፈጥራሉ። የነገራችን አስረጅ እንዲሆን የእንዳለጌታ ከበደን የእስረኞች መጽሐፍ ምስክር ጠርተን ቀጣዩን ታሪክ እናውሳ። ከጥላሁን ገሰሰ ስራዎች መካከል አንዱ የሆነውን አልማዝን አይቼ ሙዚቃ ግጥምና ዜማ የጻፈው ተስፋዬ ለማ ነው። ዘፈኑ ያልተጠበቀ መዘዝ አስከተለ። ፖለቲካ ነው ተባለ። እንደ አሽሙር ተቆጠረ። አልማዝን አይቼ አልማዝን ባያት፣ ሶስተኛዋ አልማዝ ብትመጣ ድንገት፣ ሁለቱን አልማዞች ስላስረሳችኝ ምርጫዬ በምርጫ ተበላሸብኝ። አልማዝን አይቼ አልማዝን ባያት፣ ሶስተኛዋ አልማዝ ብትመጣ። እኚህ ስንኞች ነገር አለባቸው ተባለ። በቅኔ እየተሳለቀብን ነው አሉት። ያ ዘመን ደርግ ወደ መንበር የመጣበት ሰሞን ነበር። ያኔ ደርግ በወንበሩ ብዙ አልተደላደለም። የውስጥ ሽኩቻ ነበረበት። ገምጋሚዎች በሦስቱ አልማዞች የተመሰሉት ጀነራል ተፈራ ባንቲ ሊቀመንበር፣ ሻለቃ መንግስቱ ኃይለማርያም ተቀዳሚ ምክትል ሊቀመንበር፣ ኮሎኔል አጥናፉ አባተ ምክትል ሊቀመንበር መሆናቸውን ደርሰንበታል አሉ። ሰውየው እንዲህ አስቤ አልጻፍኩም ቢልም አድማጭ አጣ። ምርጫዬ በምርጫ ተበላሸብኝ የሚል ስንኝ ነገር አለው ተባለ። ሶስተኛው አልማዝ የተባለው ደግሞ አጥናፉ ነው አሉ። የዘፈኑ ገጣሚ ከጓድ መንግስቱና ከተፈሪ ባንቲ ይልቅ አጥናፉ ይሻላል ማለት ፈልጎ ነው ብለው ደመደሙ። ለራሳቸው ድምዳሜ መከራከሪያም ፈጠሩ። ጓድ መንግስቱ እኮ ቆራጥ አብዮታዊ ነው፣ እንዴት ከሌሎች ይወዳደራል አሉ። ተስፋዬ ለማ ዘፈኑን የጻፈው ለአልማዞች ነው። ተስፋዬ ከስራ መልስ አንድ ሁለት እያለ የሚያመሽበት መሽታ ቤት አለ። አንድ ዕለት ወደ መሽታ ቤቱ ገብቶ ከመቀመጡ መልከኛ አስተናጋጅ መጣች። እንተዋወቅ ቢላት አልማዝ መሆኗን ነገረችው። ሳይቆይ ሌላ ውብ ሴት መጣች። እሷም አልማዝ ናት። ሶስተኛ ብትመጣም አልማዝ ሆና ተገኘች። ሴቶች ሁሉ አልማዝ ናቸው እንዴ? ደሞ ማማራቸው አለ። ያኔ ግጥም ተጸነሰ። ከአልማዝ መሃል ገብቶ በአልማዝ መቸገር ለሰው ግራ ነው የሚያደናግር። ጥሩ ወርቅ ተሽላ ስለታየችኝ ሄድኩኝ ከጥሩ ወርቅ አልማዞችን ትቼ፣ አላዋጣም ሲለኝ ነገሩን ገምቼ። ሳንሱር አድራጊዎች የግጣሚውን ማብራሪያ አልተዋጠላቸውም። አልማዞች ያልካቸው እነ መንግስቱ ኃይለማርያምን አይደለም ብለን ብናምን እንኳን የጥሩ ወርቅ ነገር ግን አናምኖ አሉት። ማናት ጥሩ ወርቅ ንገረን አሉት። አስተናጋጅ ናት እሷም አለ። አልታመነም። ጥሩ ወርቅ ያልከው ኢህአፓን ነው። ከመንግስቱ ኃይለማርያም፣ ከተፈሪ ባንቲ፣ ከአጥናፉ አባተ ይልቅ ኢህአፓ ይሻላል የሚል መልእክት
ልታስተላልፍ ፈልገ ነው አሉት። በብዙ ቃል ቢያስረዳም እማኝ አጣ። ከፈለጋችሁ ጥሩ ወርቅ የምትባል አስተናጋጅ ላሳያችሁ ቢልም በእጅ አላሉትም። ኢህአፓ ይሻላል ብለው ደመደሙ። አልማዝ የሚለው ዘፈን ፖለቲካ ሆኖ ተቆጠረ። የዘፈኑ ደራሲ በዚህ የተነሳ ለእስር ተዳረገ። አልማዝን አይቼን አልማዝን ማድን ሶስተኛ